ሙዝ ለልብ ጤናና ለንቃት የሚረዳ ምርጥ ፍሬ እንደሆነ እናውቃለን። ነገር ግን 90% የሚሆነው ሰው በየቀኑ የሚሰራው አንድ አስገራሚ ስህተት እንዳለ ሲያውቃሉ? ይህ ስህተት ለጤና ያሰብነውን ሙዝ ወደ ከባድ የሰውነት መመረዝ የሚያሸጋግር ስውር አደጋ ነው። ማንም በቀላሉ ሊነግራቸው የማይፈልገው እውነታ ደግሞ ሙዝን በፍጹም መብላት የሌለባቸው ሰዎች መኖራቸው ነው። ካልተጠነቀቅን ለጤና የገዛነው ሙዝ የህይወታችን ስጋት ሊሆን ይችላል። ዛሬ በሳይንስ የተረጋገጡትን 8 የሙዝ ጥቅሞች እንዲሁም ሰዎች የሚሰሩትን የአመጋገብ ትልቅ ስህተትና ሙዝን በፍጹም መንካት የሌለባቸውን ሰዎች ደረጃ በደረጃ እናያለን። ወደ ዝርዝሩ ከመግባታችን በፊት ግን አንድ ጥያቄ ልጠይቃችሁ። እናንተ አብዛኛውን ጊዜ ሙዝ የምትመገቡት መቼ ነው? በባዶ ሆድ ጠዋት ወይስ ከምግብ በኋላ? መልሳችሁን ኮሜንት ላይ ጻፉልኝ። ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ቁጥር 8 ላይ ወደምናገኘው የሙዝ ጥቅም እንለፍ። 8ኛ የደም ግፊትን በአጭር ጊዜ ያስተካክላል። በአሁኑ ሰዓት የደም ግፊት ያለምንም ቅድመ ማስጠንቀቂያ የብዙዎችን ሕይወት በስውር የሚቀጥፍ እውነተኛ ጸጥተኛ ገዳይ እየሆነ መጥቷል። ነገር ግን ይህንን አስፈሪ የጤና ስጋት ለመከላከል ተፈጥሮ በእጃችን ላይ ያስቀመጠችው ትልቅ መድኃኒት አለ። እሱም ሙዝ ነው። የሙዝ ዋነኛ ሚስጥር በውስጡ በሚገኘው ፖታሲየም በተባለ ወሳኝ ማዕድን ላይ የተመሰረተ ነው። በአመጋገባችን ምክንያት በደማችን ውስጥ የጨው ወይም የሶዲየም መጠን ሲበዛ የደም ስሮቻችን ይወጠራሉ። ልብም ደምን ለመግፋት ከፍተኛ ጫና ስለሚበዛበት ከፍተኛ የደም ግፊት ይፈጠራል። በዚህ ጊዜ ሙዝ ስንመገብ በውስጡ ያለው ፖታሲየም በደማችን ውስጥ የሚገኘውን አላስፈላጊ ጨው በሽንት መልክ አጥቦ እንዲወጣ ያደርጋል። በዚያው ቅጽበትም የተወጠሩት የደም ስሮቻችን እንዲላቀቁና እንዲዝናኑ በማድረግ ደም በሰውነታችን ውስጥ በነፃነት እንዲዘዋወር ያመቻቻል። ይህ ሂደት ደግሞ የደም ግፊትን ያለምንም የጎንዮሽ ጉዳት በፍጥነትና በተፈጥሯዊ መንገድ መስመር እንዲይዝ ያደርገዋል። 7ኛው ሙዝ ፈጣን የኃይል ምንጭ ነው። በዓለም አቀፍ ደረጃ ትላልቅ ስፖርተኞች ከባድ ውድድር ወይም ልምምድ ከመጀመራቸው በፊት ሙዝ ሲመገቡ አይታችሁ ታውቁ ይሆናል። ለመሆኑ ለምን ይመስላችኋል? ሚስጥሩ በጣም ቀላል ነው። ሙዝ በውስጡ 3 ተፈጥሯዊ የስኳር አይነቶችን ማለትም ግሉኮስ፣ ፍሩክቶስ እና ሱክሮስ ከከፍተኛ ፋይበር ጋር አጣምሮ የያዘ ድንቅ የተፈጥሮ ምግብ በመሆኑ ነው። ይህ ልዩ ጥምረት ወደ ሆዳችን በገባ ቅጽበት ሳይዘገይ በደም ስሮቻችን አማካኝነት በፍጥነት ወደ ታላቅ የሰውነት ኃይል ይቀየራል። በቀን ውስጥ ከባድ የድካም ስሜት ሲሰማችሁ፣ ድብርት ሲጫጫናችሁ ወይም ደግሞ በስራ ቦታ ላይ ትኩረት ማጣት ሲያጋጥማችሁ አርቲፊሻል የኃይል መጠጦችን ከመጠጣት ይልቅ አንድ ሙዝ መመገብ ሰውነታችሁንና አእምሯችሁን ወዲያውኑ ወደ ሙሉ ንቃት ይመልሰዋል። 6ኛ የጨጓራ አሲድንና ቁስለትን ያስታግሳል። በየቀኑ በጨጓራ ማቃጠል፣ አሲድ ወደ ጉሮሮ የመመለስ ስሜት ወይም በሚያቃጠል ቁስለት የምትሰቃዩ ከሆነ ሙዝ ለእናንተ ፍጹም የተፈጥሮ መፍትሄ ነው። ሙዝ በተፈጥሮ አንታሲድ ወይም አሲድ የማክሸፍ ከፍተኛ ባህሪ አለው። ሙዝ ወደ ጨጓራችን በሚገባበት ጊዜ ልክ እንደ መከላከያ ጋሻ በመሆን የጨጓራችንን ግድግዳ ሙሉ በሙሉ ይሸፍነዋል። ይህም አሲዱ የጨጓራን ሕዋሳት እንዳይሸረሽራቸውና እንዳያቃጥላቸው ያደርጋል። በተጨማሪም በውስጡ የሚገኘው ልዩ ንጥረ ነገር የጨጓራችን ሕዋሳት ጥቅጥቅ ያለ ሙከስ ወይም መከላከያ ፈሳሽ በከፍተኛ ሁኔታ እንዲያመርቱ ያነሳሳቸዋል። ይህ ጥቅጥቅ ያለ ሽፋን ደግሞ አሲዱ በቀጥታ ከጨጓራ ግድግዳ ጋር እንዳይነካካ በማድረግ የጨጓራ ቁስለት እንዳይፈጠርና የነበረውን በፍጥነት እንዲድን ከፍተኛ ሚና ይጫወታል። ቁጥር 5 ላይ የምናገኘው ለደስተኛ አእምሮና ለጥሩ እንቅልፍ እጅግ አስፈላጊ ነው። ያልተጠበቀ ጭንቀት፣ የብቸኝነት ስሜት ወይም ደግሞ ማታ ማታ አልጋ ላይ ወዲያ ወዲህ እያሉ እንቅልፍ ማጣት ሲገጥማችሁ ሙዝ ትልቅ የህይወት ረዳታችሁ ሊሆን ይችላል። ይህ የሚሆነው ሙዝ በውስጡ ትሪፕቶፋን የተባለ እጅግ ድንቅ የሆነ አሚኖ አሲድ በከፍተኛ መጠን ይዞ በመገኘቱ ነው። ይህ ንጥረ ነገር ወደ ሰውነታችን ገብቶ ወደ አእምሯችን በሚደርስበት ጊዜ አእምሯችን በቀጥታ ሴሮቶኒን ወደ ተባለው ታዋቂ የደስታ ሆርሞን ይቀይረዋል። ሴሮቶኒን ደግሞ የተወጠረ የአእምሮ ሕዋሳችን እንዲረጋጋ፣ በቀን ውስጥ የከበበን የጭንቀትና የድብርት ስሜት እንዲቀንስ ያደርጋል። በዚያውም አእምሮን ዘና በማድረግ ማታ ማታ ያለምንም መታወክ ጥልቅና ፈውስ የሚያስገኝ እውነተኛ ጥሩ እንቅልፍ እንድናገኝ ከፍተኛ ድጋፍ ያደርጋል። 4ኛው ሙዝ ለኩላሊት ጤና እጅግ አስፈላጊ ነው። ለ13 ዓመታት ያህል በብዙ ሺህ በሚቆጠሩ ሴቶች ላይ የተደረገ አንድ ትልቅ የሕክምና ጥናት እጅግ አስገራሚ እውነታን ይፋ አድርጓል። በዚህ ጥናት መሰረት በሳምንት ከ2 እስከ 3 ጊዜ ሙዝ የሚመገቡ ሰዎች ሙዝ ከማይመገቡት ጋር ሲነጻጸሩ በኩላሊት በሽታ የመያዝ ዕድላቸው በ33% ያህል የቀነሰ ሆኖ ተገኝቷል። ይህ ሊሆን የቻለበት ዋነኛ ምክንያት በሙዝ ውስጥ በከፍተኛ መጠን የሚገኘው ፖታሺየም እጅግ ወሳኝ ሚና ስለሚጫወት ነው።
ፖታሺየም በኩላሊታችን ውስጥ ካልሲየም ተከማችቶ አደገኛ የኩላሊት ጠጠር እንዳይፈጠር በከፍተኛ ሁኔታ ይከላከላል። ከዚያም ባለፈ ኩላሊታችን በሰውነታችን ውስጥ የሚፈጠሩ መርዛማ ቆሻሻዎችንና አላስፈላጊ ፈሳሾችን በቀላሉ አጣርቶ በሽንት መልክ አጥቦ እንዲያስወግድ ከፍተኛ እገዛ ያደርግለታል። በአጭሩ ሙዝን በአግባቡ መመገብ ለኩላሊታችን ዘላቂ ጤና ታላቅ ዋስትና ነው። ሶስተኛው የሙዝ ጥቅም የምግብ መፈጨትን ያፋጥናል፣ እንዲሁም የሆድ ድርቀትን ያጠፋል። በየቀኑ የምግብ አለመፈጨት፣ የሆድ ማበጥ እንዲሁም በከፍተኛ የሆድ ድርቀት የምትሰቃዩ ከሆነ ሙዝ ለዚህ ችግራችሁ ፍጹም ተፈጥሯዊ መፍትሄ ነው። ሚስጥሩ ያለው ሙዝ በውስጡ ፔክቲን የተባለ በውሃ ውስጥ የሚሟሟ ልዩ የፋይበር አይነት በከፍተኛ መጠን በመያዙ ነው። ይህ ድንቅ ፋይበር ወደ አንጀታችን በሚገባበት ጊዜ በአንጀታችን ውስጥ ለሚኖሩና ለጤናችን እጅግ አስፈላጊ ለሆኑት ጠቃሚ ባክቴሪያዎች ወይም ፕሮባዮቲክስ እንደ ዋነኛ ምግብ ሆኖ ያገለግላቸዋል። እነዚህ ጠቃሚ ባክቴሪያዎች በበቂ ሁኔታ ሲመገቡና ሲጠነክሩ የምግብ መፈጨት ስርዓታችን በከፍተኛ ሁኔታ እንዲፋጠን ያደርጋሉ። በዚያውም በአንጀት ውስጥ ያለውን እንቅስቃሴ በማስተካከል የሆድ ማበጥን፣ በጋዝ መወጠርንና ለቀናት የሚያሰቃየውን የሆድ ድርቀት ሙሉ በሙሉ በማጥፋት ቀላልና ምቹ የሆድ ዕቃ እንዲኖረን ያደርጋሉ። ሁለተኛው የልብ ጤናን ይጠብቃል፣ እንዲሁም ስትሮክን ይከላከላል። የልብ ህመምና ድንገተኛ ስትሮክ በአሁኑ ሰዓት የብዙዎችን ህይወት በቅጽበት የሚቀጥፉ አደገኛ በሽታዎች ናቸው። ነገር ግን የህክምና ሳይንሱ ማረጋገጥ እንደቻለው በየቀኑ በቂ ፖታሺየም የሚያገኙ ሰዎች በስትሮክ የመጠቃት ዕድላቸው በ27% ያህል ይቀንሳል። ሙዝ ለልባችን ከሚሰጣቸው እጅግ አስደናቂ ጥቅሞች መካከል አንዱ የልባችንን ተፈጥሯዊ ምት ማስተካከሉ ነው። በሙዝ ውስጥ ያለው ፖታሺየም የልብ ጡንቻዎቻችን በየሰከንዱ ያለምንም መቆራረጥ በትክክለኛው ስርዓት እንዲኮማተሩና እንዲለጠጡ ያደርጋቸዋል። ይህ ደግሞ ልባችን ደምን ወደ ሙሉ ሰውነታችን ያለ ከባድ ጫና በነፃነት እንድትረጭ በማድረግ ለድንገተኛ የልብ ድካምና ለስትሮክ አደጋ የመጋለጥ ዕድላችንን በከፍተኛ ሁኔታ ይቀንሳል። አሁን ደግሞ ወደ ቁጥር 1ና ወደ ትልቁ የሙዝ ጥቅም ደርሰናል። እሱም የሰውነታችንን የተፈጥሮ የበሽታ መከላከል አቅም በከፍተኛ ሁኔታ መገንባቱ ነው። ሙዝ በውስጡ እጅግ ከፍተኛ የቫይታሚን B6 እና የቫይታሚን C ክምችት ይዞ የሚገኝ ድንቅ ፍሬ ነው። በተለይም በውስጡ ያለው ቫይታሚን B6 ሰውነታችን በየቀኑ አዳዲስ ቀይ የደም ሴሎችንና በበሽታ ላይ የሚዘምቱ ነጭ የደም ሴሎችን በብዛት እንዲያመርት ያደርጋል። ነጭ የደም ሴሎች ደግሞ የሰውነታችን የመከላከያ ሰራዊት ናቸው። እነዚህ ሴሎች በተጠናከሩ ቁጥር ሰውነታችን ወደ ውስጥ የሚገባ የትኛውንም አይነት የቫይረስ፣ የባክቴሪያና የኢንፌክሽን ጥቃቶችን በብቃት ተከላክሎ እንዲያሸንፍና ሁልጊዜም በሙሉ ጤንነት እንድንኖር ያደርገናል። አሁን ደግሞ ሙዝን በፍጹም መብላት የሌለባቸውን 3 አይነት ሰዎች እንመልከት። ጥቅሙን ብቻ ማወቅ በቂ አይደለም። ሙዝ ለአንዳንዶች አደገኛ ሊሆን ይችላል። ስለዚህ ሙዝን በፍጹም መመገብ ከሌለባቸው ሰዎች መካከል የመጀመሪያው ከባድ የኩላሊት በሽታ ያለባቸው ወይም እጥበት ላይ ያሉ ሰዎች ናቸው። ኩላሊታቸው በጣም የደከሙ ሰዎች በደማቸው ውስጥ ያለውን ትርፍ ፖታሺየም ማስወገድ አይችሉም። በደም ውስጥ ፖታሺየም ከልክ በላይ ከቀጠለ የልብ ምትን በድንገት ሊያስቆም ስለሚችል እነዚህ ሰዎች ሙዝ ከመመገባቸው በፊት የግድ ሐኪም ማማከር አለባቸው። ሁለተኛ፣ አንዳንድ የደም ግፊት መድኃኒት የሚወስዱ ሰዎች ናቸው። ለምሳሌ ACE ኢንሂቢተርስ ወይም ቤታ ብሎከርስ የተባሉ የግፊት መድኃኒቶችን የምትወስዱ ከሆነ እነዚህ መድኃኒቶች በራሳቸው በሰውነት ውስጥ የፖታሺየም መጠንን ይጨምራሉ። በሱ ላይ ተደራራቢ ሙዝ በብዛት መመገብ የፖታሺየም መመረዝን ወይም ሃይፐርካሌሚያን ሊያስከትል ይችላል። ሶስተኛ ደግሞ ከባድ የማይግሬን ራስ ምታት ያለባቸው ሰዎች ናቸው። ሙዝ በውስጡ ታይራሚን የተባለ ንጥረ ነገርን ይዟል። ይህ ንጥረ ነገር ለአንዳንዶች የማይግሬን ስሜትን አንቀሳቅሶ ከባድ የራስ ምታትን ሊያመጣባቸው ይችላል። 90% ያሉ ሰው ደግሞ የሚሳሳትበት ከባዱ የአጠቃቀም ስህተት ነው። አብዛኛው ሰው ሙዝን ገዝቶ ሲመገብ የሚሰራቸው 2 ትላልቅ ስህተቶች አሉ። የመጀመሪያው ስህተት ሙሉ በሙሉ ያልበሰለ ጫፉ ላይ አረንጓዴነቱ ያለቀቀውን ሙዝ መመገብ ነው። ያልበሰለ ሙዝ በውስጡ ሬዚስታንት ስታርች የተባለ ለመፈጨት አስቸጋሪ የሆነ ስታርች ይዟል። ይህም ሙዝ በብዛት ስትመገቡ ሆዳችሁን ይነፋል፣ የሆድ ቁርጠት ያመጣል፣ እንዲሁም ጨጓራችሁን ያሳምማል። ሙዝ መበላት ያለበት ሙሉ በሙሉ ቢጫ ሆኖ ላዩ ላይ ጥቁር ነጠብጣቦችን ሲያወጣ ብቻ ነው። ያኔ ስታርቹ ወደ ቀላል ስኳር ተቀይሮ ለጨጓራ ምቹ ይሆናል። ሁለተኛውና በጣም አደገኛው ስህተት ሙዝን ጠዋት በባዶ ሆድ መመገብ ነው። ብዙ ሰው ክብደት ለመቀነስ ወይም ለቁርስ በሚል ጠዋት በባዶ ሆድ ሙዝን ይበላል። ሙዝ በውስጡ ከፍተኛ ማግኒዥየም ይዟል። በባዶ ሆድ ሲገባ ግን በደማችን ውስጥ ያለውን የማግኒዥየምና የካልሽየም ሚዛንን ያዛባል።
ይህ ደግሞ ለልብ ስራ አስቸጋሪ ሁኔታን ይፈጥራል። በተጨማሪም ሙዝ ተፈጥሯዊ ስኳር ስላለው በባዶ ሆድ ሲበላ የደማችንን ስኳር በአንዴ ሰማይ ያደርሰዋል። ከአንድ ሰዓት በኋላ ግን ስኳሩ ድንገት ቁልቁል ስለሚወርድ ከፍተኛ የድካምና የረሃብ ስሜት ያመጣባቸዋል። ትክክለኛው አጠቃቀም ታዲያ ምንድነው ካላችሁኝ፣ ሙዝን ሁል ጊዜ ከሌሎች ምግቦች ጋር ለምሳሌ ከለውዝ ወይም ከእርጎ ጋር አዋህዶ መመገብ ወይም ደግሞ ምሳ ከበሉ ከ2 ሰዓት በኋላ እንደ መክሰስ መውሰድ እጅግ ተመራጭና ሳይንሳዊ መንገድ ነው። የዛሬው መረጃችን ይህንን ይመስላል። በቀጣይ ጠቃሚ በሆኑ የጤና መረጃዎች እስከምንገናኝ ጤና ይስጣችሁ። ቻው።